ቦቸራ እንደው በፈረሰኝ በመድሃን ያለም ይዣለው እንደዚህ አትብላ በሀብታም ፊት አታስገምተን እንዴ ደግሞ ለመብላት አታንዳ ምናምን የሚያስፈልግ ነገር አለ እንዴ ዝም ብሎ መብላት ነው እንዴ ሆቴል መሰለኝ ዛሬ ደግሞ ምኑን አመጣበት ፎንቄ ቦቸራ በመጀመሪያ ቀስ ብላ አውራ ሲቀጥል ደግሞ ማለት ይሄ ማታቆን ነገር አግበስብስ እንደ ቀስቴ ሽንት ቤት ለሽንት ቤት ስትሯሯጥ እንዳከርምሽ በርገር እንደማላቆኔ በርገር እኮ ማለት ያደኩበት ያሳደገኝ እኮ ነው ጥርሴን የነቀልኩበት ምን ሆነሻል መቼም ማለት ታመም እንዳንዳለችማ ተቆቀር ጋር ደግሞ ባለና ነው ተጠሩ ኧረ ቦቸራ በእናትህ ቀስ ብለህ ብላ እንኳን እንዳትሯሯጥ ሽንት ቤት ለሽንት ቤት ነግሬያለሁ ወይ ማወራረጃ ጠላለሽ እንደሙ ሰሞኑን ነበራቸው ይሄ ኧረ በእናትህ ቦቸራ ተው በቃ ድሮም ደምድ የሌለው ሰው ይዤ መጥቼ ነው የተዋረድኩት ወይ አይ ትንሽ ነች በቀስ እንግዲህ ችግርና እንውጣ ምን ይፈራል ክፈልና እንውጣ ትንሽ ብር ነው እውነት ነው ቀስቴ ክፈልና እንውጣ በዛ ላይ ደግሞ ያው ቦቸራን ትርታው ስለምትመጣ ቦታ እንዳንይዝባቸው እኛ እንውጣ ክፈላት በእውነት ቀስቴ ግን የተባረከ ሰው በእውነት መልካም ሰው የመሰለ ቤት አመጣን እኔ እንኳን ከዚህ በፊት አቆላ አመጣሽ በላን ጠጣን አሁን ደግሞ ሊከፍል እግሬ ምንድን ነው የምትራገጠው ቆይ ምን ሆነ ነው የምትረግጠው ኧረ እኔ ያረገጥኩትም እኮ ፎንቄ እንዳያለች እኮ ነው የረገጠኝ አፍንጫዬን ብረት ነይ ሞየር ጀሳ ብተጂ ነይ አንተ ዝም በል በመድኃኒዓለም ቆይ ምን ሆነ የሚተው ይሄ መቅለብለቡን ነው እንዴ ፎንቄ እኔ እኮ ቀስ ብዬ እኮ እሷን እጠራታለሁ ታዲያ አቻጥቁ ነይ ሙ አይቻታለሁ አንተ ምንድን ነው የሚያጨው ሂሳቡን ክፈልና እውነቱን ነው እንውጣ ኧረ ጣም ነይ ሰው አንተ ልጅ ገለና ትገላገላኛለሽ ሰውዬ ምን ሆነሃል እንደዚህ የተፈጠረ ነገር ችግር አለ እንዴ ዛሩ ተነስቶ እኮ ነው ሰዎች ምን ሆናችሁ ነው ኧረ ቀስቴ እያላበህ እኮ ነው ምንድን ነው እውነቴን እኮ ነው ፎንቄ ቆይ ምን ሆነ ነው ምኑን ያልተስማማ እያላበህ እኮ ነው ፎንቄ የያዝኩት ገንዘብ አይበቃ ፎንቄ በጣም ይቅርታ ስጠይቅ እኮ ትንሽ ገንዘብ መስሎኝ ነበር ወይኔ ፎንቄ አዋረድከኝሽ እንደዚህ ሸክ አድርጋ አልብሰኝ ሳልታሳጥበኝ ነው ኧረ እዚህ ቤት የሚታጠብ ሳህንም ያለ አይመስለኝም አንተ አፈን ዝጋ ሲጀመር ብር ይዤ መጥቻለሁ አላልክም እንዴት አለ ብሩ እኔም ኬት አባቴ አምጥቼ ልኮ ቀርሸሽ ያማሃል እንደ ብቻችሁን እዚህ ከምትዋረዱ እንጨትም ካለን ንፍለጥ ሳህንም ካለን ንጠብ እኮ ላግዛችሁ ነው የመጣው ፎንቄ ፈረሰኛው የስራህን ይስጥ እሺ ቆይ ምን አለ እንዳቅም ብጋብዘኝ እኔ አሳነስክብኝ አልኩ እንዴ ፎንቄ እኔ እኮ ትናንትና ስትጓጉ ስላዩ እኮ ቀንቼ እኮ እኔ እኮ ቹቻ ነኝ እኔ እኮ እነዛን ነገር ሳወራ የነበረው ለቀልድ ብዬ ነው መቼም እኔ ጠንቅቀህ ታውቀኛለህ አይደለ ድህነቴን አክብሬ ባለኝ ነገር ተጥናንቼ የምኖር ልጅ ነኝ እሺ አይ ቀስቴ እንደው ምን እንደሚሻል ኧረ ይኸውልህ አሁን አፈን ዝጋ ጭራሽ ከችግር ታውጣኛለህ ስል ጭራሽ ሌላ ችግር ውስጥ ትከተኛለህ እንዴ እሱ ምን አባ አደረገ ዋነኛው ችግር ፈጣሪ አንተ አይድሌ አይቅሌቴ አይወርደቴ ቀስቴ ወይ አሁን እሺ ምንድን ነው የሚውጣል እንደው በእናትህ እንደው ስሞትልህ የሆነ ነገር ፈጠር ፎንቄ በቃ አንቺ ውጭ ነህ እናንተ ጥቂት አባታችሁ ነው የሚሄደው እኛ በምኑ እንወጣለን አንቺ ሂጂ ይኸውልህ እኔ ቹቹሻ ማለት ነው በደስታም በሀዘን ጊዜ የኔ የሆኑ ሰዎችን አልከዳም እሺ እናማ የሚመጣውን ነገር አብረን እንጋፈጣለን እሺ ለማንኛውም በቃ ተረጋጉ ወዴት ነው እኔ ሂጂ ኃላፊውን ላናግረው እናንተ ምንም እንዳልተፈጠረ በቃ ጭው ይፈጠሩ ፎንቄ በፈረሰኛው ይቅርታ አድርጊልኝ ለክፋት ብለህ እንዳላደረግከው እኮ አውቃለሁ በጣም ስለምወድሽ እኮ ነው ከማንም እንድታሽ እኮ ስለማልፈልግ ነው አዎ ግን ፎንቄ ስቀራም ደግሞ ባጥንቅ ነው እኔ ምን አውቄ ፎንቄ አንድም ያስፈላኝ እኮ ኪሎ ነው ምን ብሎ የአንድ በርገር ዋጋ ከ100 ብር ያልፍም ብሎ ነው አንተ ፋራ ሲያደርግ ዝም ትለዋለህ እንዴ 100 ብር ቢሆን ኑሮ እኔ በወር አንድ ያልበላም ነበር ፎንቄ ሙችን እንደዛ አላሰብኩም ነበር ወይ መከሬ አይቹቹሻ ፎንቄ አይዞሽ ደግሞ ነፍስ እስኪወጣ ነው እሺ ማለት እኔም በጣም ወድሻለሁ ግን በቃ ጣጣ ውስጥ አስገባሽ
ምንም ሆነ ምን ይሄ ቀን ያልፋል። እሺ ደግሞ አትጨነቅ፣ ፈረሰኛ ይረዳናል። ቦቼ እየመጣ ነው። ምን ብለውት ነው? እግዚአብሔር ያውቃል። ቦቼ ምን አለ? አሁን አንድ ትልቅ መደራደሪያ ቀርብልሃል። የምን መደራደሪያ? ይኸውልህ ለተረተ ደውዬላት የተጠቀማችሁትን ነገር በሙሉ ነው እከፍላለሁ፣ አካውንታቸውን ላኩልኝ ብላለች። የምሬን ነው ቦቼ? አዎ የምሬን ነው። ቆይ ቦቼ ምን አይነት መደራደሪያ ነው የምታቀርብለት? አሁን እንግዲህ የቁርጡ ሰዓት ደርሷል። ቀኗ ነች። ምንድን ነው ቁርጡ? እስከ ስንት እንደተማርክ ትናገራለህ? ምን? አዎ ትናገራለህ። አለበለዚያ እዚሁ ነው ቁጭ ብላችሁ የምታሩት። እሺ አንተ አይደብረም እንዴ? ፎንቄ አንቺ እዚህ ውስጥ እንዳትገቢ። ጎረምሳው ትናገራለህ አትናገርም? ይኸውልህ ቦቼ ደሜ እየፈላ ነው። እሺ ለምን አይንተከተክም? በሉ በሉ ደህና ደሩ እንዴ። ኧረ ፎንቄ ንገረውና በእናትህ ከዚህ ጉዳይ እንገላገል። እሺ ነገር አለ። ጎበዝ ተናገራ በል ተናገር። እስከ 2ኛ ክፍል ነው የተማርኩት። መድኃኒዓለም ድረስ እስከ 2? እኔ እኮ ድሮም እኮ ካህትን እራትን አላውቅም ሲል እኮ ጠርጥሬያለሁ እኮ። ከኔ በላይ ሚስ እንደሆንክ ገምቻለሁ እኮ። በስመ አብ ወወልድ ወመንፈስ ቅዱስ እስከ 2